የኢትዮጵያ አንድነት ዲሞክራሲ ድርጅት ዋና ፕሬዝዳንት ነኝ። ዛሬ እዚህ የመጣሁበት ዋና ምክንያትም አንድነት ለዲሞክራሲና ለፍትህ ያዘጋጀውን ታላቅ የሆነ በተለይ በዚህ በዲስ አካባቢ ላይ ለሚያደርገው ንግግርና እንዲሁም ትምህርት ለሚሰጥበት ጉዳይ ላይ ሶላሪቲ ለመስጠት ተነጋግረናል። የኛም ድርጅት እንደናንተው ልክ የሰጣችሁት አይነት ኢትዮጵያ የምትባል ሀገር ኢትዮጵያዊነቷ ተክዶ ህዝቡም የሚቆምበት ስፍራ አጥቶ አሁን ወዳለንበት ወደ መጥፎ ጉዞ የተጓዝን መኖራችንን እያየን ነው። በመጀመሪያ ደረጃ ኢህአዴግ የሚከተለው የኢኮኖሚ ፖሊሲ ምንድነው የሚባለው ነው። በእኔ በኩል ወይም በእኛ ድርጅት አማካይነት ፖሊሲ የለውም። በዓለም ላይ የኢኮኖሚ ፖሊሲ ሲቀረጽ የኢህአዴግ ፖሊሲ ግን ምንም አይነት ስም የማይሰጠው ፖሊሲ ላይ ነው ያለው። ስለዚህ አሁን ያለው ዋና መሰረታዊ ጥያቄና ትግሉ ያለንበት አገር የሚመራው በየትኛው ፖሊሲና በየትኛው ኢኮኖሚካል ስትራክቸር ነው ጥያቄ። ይህ በሌለበት ሀገር ውስጥ ትግሉ ፖሊሲ ማስያዝና ከዛም በኋላ ደግሞ ለምንፈልገው አይዲዮሎጂ የመጨረሻው መሰረታዊ የሆነ መልስ ማግኘት መቻል። እያንዳንዱ ኢትዮጵያዊ በውስጡ ይዞት ያለው የሊዝ ጉዳይ ከምንም በላይ የሚያስቀምጠው ነገር ቢኖር መሬት የሚለው ኢትዮጵያዊ ማለት ነው። ኢትዮጵያ ውስጥ በምንቀበልበት ጊዜ መሬት የሚለው ራሱ ኢትዮጵያዊ ማለት ነው። አሁን እኛ ኢትዮጵያኖች ዜግነት የላችሁም ሲቀመጥ አረፍተ። ስለዚህ ሙግቱ ያለው ለዜግነታችን መረጋገጥና ለሀገራችን መረጋገጥ። ይህ እስካልሆነ ድረስ የትግሉ ሁኔታ እስከ መጨረሻ ድረስ መቀጠል አለበት ብለን በተለይ እኔ ያለሁበት የኢትዮጵያ አንድነት ዲሞክራሲ ድርጅት እምነት አለው። እነሱም ዛሬ በሰጡት መግለጫና ትምህርት በጣም ስለረካው አመሰግናለሁ። አስቸጋሪና ጭንቅ የሆነ ዘመን ተጋፍተው ራሳቸው መስዋዕት ለማድረግ የወጡ ፖለቲካ መሪዎቻችንን ከልብ ነው የማመሰግነው። ያው የሁላችንም ሀሳብ የተደጋገመና አንድ አይነት ይመስለኛል። ግን አሁን እኔ በግሌ ወጣትነቴ የማስበው ባለትዳርና የአንድ ልጅ አባት ነኝ። ግን ወደፊት የማስባቸው ነገሮች ሁሉ ኢትዮጵያ ውስጥ ተስፋዬ ጨልሞ ወደ ስደት ለመሄድ ነው አሁን ነገሮች ሁሉ እያጣራ ያለሁት። በኢትዮጵያዊነቴ አፍሬ ተሽማቅቄ አባቶቼ የሰጡኝ አደራ ሃይማኖቴን ሁሉ እንዳልጠብቅ በወንድም ነገር ሁሉ ተበላሽቶ ጥቁር ጥላሸት የተቀባብኝ ወጣት ነኝ። እኔ ብቻ ሳልሆን መናገር እንኳን በጥፋው ልጅ ውስጥ አንዳችሁ ወይስ ነው ተወስዳችሁ ሁላችሁ እዚህ ብቻ አይደለም። ነገር ግን መንግስት ከሚያሳደረው ጫናና ከፍርሃት አንጻር ይመስለኛል ይህን ስሜት አውጥቶ ለመናገር ችግሩን ለመነጋገር ምንድነው መንግስት መንገድ የሚልኳ የለም። እዚህ አልሰማሁም እስካሁን መንግስትን ለማውረድ የሚል አንድ ነገር አልሰማሁም። በችግሩ ዙሪያ ተጠያይቀን እንወያይ ነው። ይሄ ደግሞ ዲሞክራሲ ሀሳብ ነው አይደል? ባይብለት ተቀማረለም እኔ ወጣኔ ተንኮል አልተማርኩም ይልና ባሰጣ እንደዚህ ያደርጋለኝ አንድ አካል የለምሽ ውስጥ ተጠራርበን ችግሩን እንፍታውና ለቀጣዩ ትውልድ ኢትዮጵያ አደራ እናስተላልፍ። አንድ የሆነች የማትገነጣጠል ኢትዮጵያ ለቀጣዩ ትውልድ እናስተላልፍ ነው። ይህ የሊዝ አዋጅ ግን ውስጥ የሚረብሸኝ አንድ ነገር አለ። ለምሳሌ እኔ ነባር ከጅቶ ውስጥ አንዱ እኔ ነኝ። ይሁን በሊዝም ይሁን ከምኖርበት አካባቢ ቢያስነሳኝ ወጥቼ ደግሞ ወደ ከተማ ዳሩ ሄድ ነው። እዛ ደግሞ ባለማ ሌላ ጉድ የሚያመጣብኝ ይመስለኛል። አሁን ያሉ ሰዎች ጨለማውን ምኑን ዛፉን ቆርጠው ቤት ከሰሩ አካባቢውን ካለሙ በኋላ አንገታቸውን አነቃቸው። ዛሬ እስከ ከተማ የሚነሱ ሰዎች ነገ ምን ይመጣባቸው? ውስጤ ስለደማ ከዚህ በላይ ማውራት አልፈልግም። አመሰግናለሁ። በመብት ጉዳይ
ነፃነታችን እየተሸረሸረ ነው። መብታችን እየተገፋ ነው። አሁን ወንድሞቼ እህቶቼ እዚሁ ስንታችሁ ናችሁ መሬት ያላችሁ? ስንታችሁ ናችሁ ቤት ያላችሁ ብዬ ብጠይቅ ምናልባት የሌላችሁ ሰዎች 95% ትሆናላችሁ። የኢትዮጵያ ሕዝብ ከዚህ ሕዝብ መወለዴ የዚህ ሕዝብ አካል መሆኔ የሚያኮራኝ ስለ ሌሎች ወንድሞቻችን ቆመን መታየታችን ነው። ይህ ሕዝብ ጥሩ ሕዝብ ነው። የዋህ ሕዝብ ነው። ስርዓት ያለው ሕዝብ ነው። በምን ምክንያት በምን አጋጣሚ ጥሩ መሪዎች እንደማያጋጥሙት ለማወቅ እንቆቅልሽ ነው። በጣም የሚያሳዝን ሁኔታ ነው። ዛሬ በሊዝ ጉዳይ መሬታችሁን በዚህ አይነት ጊዜ በዚህ አይነት ዋጋ ትከራያላችሁ ብሎ ያለን መንግስት ቀጥሎ ምንድን ነው የሚለው? ይሄ ነው እዚህ ያገናኘን ዛሬ። ቀጥሎ ሌላ ነገር ነው የሚያመጣው። ከተከበሩ አቶ ግርማ ጋር ባለፈው ሳምንት አንድ ሆቴል አንድ ከውጭ የመጣች ሴትዮ ኢንተርቪው ላድርግ ብላ ወስዳኝ ነበር። ኢንተርቪው ልታደርገኝ እዛ ሆቴል ውስጥ ፈቃድ ስንጠይቅ እዛ ውስጥ ያሉት ማኔጀሮቹና ባለቤቶቹ ስለምን ጉዳይ ነው የምትነጋገሩት ብለው ጠየቁን። ይሄ ነገር መቆሚያ የለውም። ይህን ነገር በሰላማዊና ዴሞክራሲያዊ ትግል ማስቆም አለብን። አዎ በኢኮኖሚ አሰራርም ቢሆን መሬት ይሸጣል፣ ይለወጣል፣ በውርስ ይከፋፈላል። እናንተ ወንድሞችና እህቶቼ አብዛኛዎቻችሁ መሬት ባለቤት አይደላችሁ። ግን እንደ ኢትዮጵያዊነታችሁ ፍትሃዊ ስለሆናችሁ፣ ኮምፓሽን ስለሆናችሁ፣ ርህራሄ ሳላችሁ፣ ጭቆና ስለማትወዱ፣ የመብት መጋፋትን ስለምትታገሉ ነው እዚህ የመጣችሁት። ዋናው ነገር የነፃነት ጉዳይ ስለሆነ ነው። ይህንን ነገር እዚሁ ማስቆም ካልቻል በሰላማዊ ትግል ሁላችንም የምንከፍለው ዋጋ አለ። በሁለተኛው ዓለም ጦርነት ሂትለር አይሁዶችን ጀርመን ውስጥ እነዚህ ናቸው የእኛ ችግሮች አይሁዶች ናቸው ብሎ ሲል አንዳንድ ሰዎች ይህ ሰውዬ አይሁዶችን ከጨረሰ በኋላ ወዴት ነው የሚመጣው ብለው ጠይቀው ነበር። ልክ እንደፈሩት በኋላ ወደ እነሱ መጣ። አሁንም ይሄ ነገር በዚሁ ባጭሩ ካልተቀጨ ማቆሚያ አይኖረውም። ከእናንተ በመፈጠሬ እናንተ ወገን በመሆኔ ከልብ ኩራት ይሰማኛል። አመሰግናለሁ። ስሜ ግዛቸው ዘዘው እባላለሁ። እኔ ሞር ክሪቲክስ የማነሳው በመንግስት ላይ ነው፣ እንደ እስካሁን እንደቆየው ማለት ነው። በሊዝ አዋጅ ዙሪያ ጀስት በመጀመሪያ የሰው ልጅ ሲጀመር ከመጀመሪያ ጀምሮ ፍሪሊ ነበር ሂውማን ቢንግ የሚኖረው። በነ ቶማስ ሆብስ እና በነ ጆን ሎክ ማየት እንደተቻለው ብዙ ነገሮችን ማየት መረዳት እንችላለን። የሰው ልጅ ፍሪሊ ነው የተወለደው። ከዛ በኋላ ቫዮለንስ ፕራይቬት ፕሮፐርቲ ሲመጣ ስቴት ኦፍ ኔቸር ላይ የሰው ልጅ አንዱን ቫዮለንስ ማድረግ ጀመረ። ከዛም መንግስትን ማቋቋም አስፈለገው። ያንን መንግስት ህዝቡ መርጦ ኃይል ሰጥቶት ሪፕሬዘንት አድርጎት ያንን ነገር በህግ እንዲተዳደርለት ነው ያደረገው። ስለዚህ ይህን ስቴት ኦፍ ኔቸር የሆነ ናቹራል የሆነ ሪሶርሱን ይህ ህዝብ የወከለው አካል ወሰደ ማለት ይሄ ቫዮለንስ ራሱ መንግስት ይጠብቅልናል፣ ቫዮለንስን ያስወግድልናል፣ ጀስቲስ ይሰጠናል የተባለ መንግስት ራሱ ቫዮሌት አደረገ ማለት ነው። አመሰግናለሁ። እናታቸውን የለገሱበትን የአሰብን ወደብ እንደዋዛ አሳልፎ ሰጥተዋል የኢህአዴግ መራሹ መንግስት። ዛሬ ደግሞ እኛን ወጣቶችንና ቀጣዩን ትውልድ መኖሪያ ለማሳጣት ከቀያችን ለማፈናቀል የሊዝ አዋጅ እያለ የማይፈነቅለው ድንጋይ የለም። ስለዚህ እምቢ ልንለው ይገባል ነው የምለው። ከመጽሐፍ ቅዱስ አንድ ታሪክ ልጠቅስላችሁ እፈልጋለሁ። ናቡቴ የተባለ አንድ እስራኤላዊ የእስራኤል ንጉሥ አክዓብ የወይን ማሳውን በወደደበት ጊዜ ስጠኝ ብሎ ሌላ በምትኩ እሰጥሃለሁ ብሎ ተደጋጋሚ ደብዳቤ ቢጽፍበት እምቢ የአባቶችን ርስት አልሰጥም ያለው። ስለዚህ እኛም ኢትዮጵያውያን የአባቶቻችን ርስት አንሰጥም ብለን
እናዝላቸው አልገባም ነው የሚለው መልዕክት ከዚህ በመቀጠል ማስተላለፍ የሚፈልገው ከመድረክ በተደጋጋሚ ሲባል የነበረ ነገር ነው። ትግል፣ ነፃነት፣ ዲሞክራሲ እንፈልጋለን። ይሄ ደግሞ ገንዘብ ያስፈልገዋል። እነዚህ ሰዎች ዛሬ ይህንን ፕሮግራም ያዘጋጁ ሰዎች ጊዜያቸውን መስዋዕት አድርገው ልጆቻቸውን ቤት ጥለው ነው። እነሱም እንደኛ ሰዎች ናቸው። በቃ አንድ ኢትዮጵያዊ ናቸው። እነሱም ግን እነሱ በቃ ግድ ነው ብለው ስላመኑበት ነው። እኛ ደግሞ ይህን ነገር እስከምንፈልግ ድረስ ቀጣይ እንደዚህ አይነት ስብሰባዎች ይደረጋሉ የሚሉ እምነቱ ካለን በገንዘብ ልንረዳ ይገባል። ይህን ድርጅት 10 ብርም 1 ብርም 10ና 1 ሲደመር 11 ነው። 10 ብር ካወጣ አንድ ብር ካወጣ 11 ብር ይሆናል። ስብሰባ ይካሄዳል ማለት ነው። ትግላችን ይቀጥላል። እኔ ለዚህ ዓላማ ይሆን ዘንድ የበኩሌን ማነው የሚሰበስበው? ሁላችሁም የሚጠበቅባችሁን አድርጎ